ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆች ሁሉ ሰላም? መንዲ ልሰራ ነው። መንዲ እየሰራው ነው። ችክኔን እንደዚህ እየቆራረጥኳት ነው። መንዲ ልሰራ ነው። በጣም ይሄንን መንዲ አሰራር ይወዱታል። በጣም ነው የሚወዱት። ጣፋጭና ቀላል ነው። ብዙ አይነት መንዲ አሰራር አለ። እርግጥ ግን ያው የቀለለልን እንግዲህ ነው የምንሰራው። እና እዚህ ጋር ሽንኩርት እየከተፍኩኝ ነው። ሽንኩርት እየከተፍኩ ነው። እዚህ ጋር ከተፍ እያረኳት ነው። እዛን እንደዚህ ከከተፍኩኝ በኋላ ሽንኩርቴን እንደዚህ እየከተፍኩ ነው። እዚህ ጋር ደግሞ የዶሮ የምቀመምበት ነው። እዚህ ጋር ካቻፕ ነው። ካቻፕ እየጨመርኩ ነው። ካቻፕ አልቆን ነው፣ ይቅርታ አድርጉልን። እንግዲህ እዚህ ጋር ደግሞ እንትን ነው፣ ድልህ ነው። ጅሉ ቃሪያ አንድ ላይ የተዘጋጀ ድልህ ነው። እዚህ ጋር ፉድ ከለር ነው፣ ቀይ የምግብ ቀለም ነው። እዚህ ጋር የጨመርኩት ቁንደ በርበሬ ነው። ቆንጆ ነው ይሄ። እዚህ ጋር ደግሞ ከሞን ጨምሬያለሁ። ከሞን ነው። እዚህ ጋር ደግሞ ይሄ የቺክን ቅመም መሰልስ የሚሉት ነው፣ እሱ ነው። ከዛ ጨው ጨመርኩኝ። በነገራችን ላይ ውዶች፣ እናንተ የሚመቻችሁን ቅመም መጨመር ትችላላችሁ፣ ያጣፍጥልናል ብላችሁ ያሰባችሁትን። ምክንያቱም እዚህ ጋር ደግሞ ዘይት ጨምሬያለሁ። ምክንያቱም ምንድነው ሁሉም አሰራር ስለሚለያይ ሁሉም የየራሱን ነው ስለሚሰራ ቅመም የፈለጋችሁትን መጨመር ነው። ከዛን እዚህ ጋር አዋሃድኩት፣ መሰል አረኳት፣ አዋሃድኩት። ከዛ እዚህ ጋር ድስቴን ጥጄ ትንሽ ዘይት ጨመርኩኝ። እዚህ ጋር ሽንኩርቴን ጨመርኩት። ሽንኩርቴን አቁላላለሁ። እዚህ ጋር ማሰል አረኳትና ብራውን እስኪሆን ድረስ። ከዛን እዚህ ጋር ከሞንና ይሄ ምንድነው እንጨቱ ስሙ ጠፋች። እዚህ ጋር ቲማቲምና ቃሪያ ነው የጨመርኩት። ቲማቲም ቃሪያ ጨመርኩኝ። ከዛን እዚህ ጋር ታጥቦ ለአንድ ሰዓት የተዘፈዘፈ ሩዝ ነበረኝ። ለአንድ ሰዓት የተዘጋጀ ሩዝ ነበር። አጥቤ ያስቀመጥኩት። ከዛን እንደዚህ ካዋሃድኩት በኋላ ምንም በቃ እንትን አይልም። አሁን እዚህ ጋር ጋዙን አጥፍቼዋለሁ፣ አላሳየኋችሁም። ጋዙን አጥፍቼዋለሁ። እላው ላይ ጨውን የጨመርኩት መብሰል አይበስልማ፣ ስለማይበስል ጋዙን አጥፍቼዋለሁ። እዛን እዚህ ጋር በፓትራ ላይ ያደረኩት፣ ያደረኩኝ ውሃ ነው የምጨምረው። እዚህ ጋር ያውብን ስለሚገባ ውሃ ጨመርኩበት። ከዛ ፎይል ሸፈንኩት። አሁን እዚህ ጋር በሳ አደርገዋለሁ፣ ወደ ውስጡ ምቅ ብሎ እንትን እንዳይል የሩዙ እንፋሎት ቺክናችን እንዲያበስልልን ማለት ነው። ከዛ ቀደም የቀመምኩትን ካቻፕ ቅመሞቹን እዚህ ጋር እየቀባሁት ነው። ቺክኑን እዚህ ጋር እየቀባሁት ነው። ቪዲዮ ዝቅ ብሎብኝ ነው። እዚህ ጋር እየቀባሁት ነው ቺክኔን። ሁሉንም በደንብ ካዳረስኩኝ በኋላ ሁሉንም እንዲደርድር ካረኳቸው በኋላ መልሼ ፎይል ነው የሚሸፍንበት። ሸፍንበታለሁ። አሁን እዚህ ጋር በስሎ ወጥቷል ማለት ነው። ሩዙም እንደዚህ በስሏል። ቺክኑን እዛ ጋር ወጥቷል። ከዛ ቺክኑን ቅድም ትንሽ ከላው ላይ አስቀርቼ ነበረ። አሁን ቀባ አደርገዋለሁ። ትንሽዬ ጨው ጨምራችሁ ቀባ ጣዕሙ ቆንጆ ነው የሚሆነው። በስመ አብ ተበልቶ አይጠገብም አልኳቸው የኔ ወዶች። ከዛ ይሄንን እንደዚህ ከቀባው በኋላ መልሼ ኦቭን ከተትኩት።
አሁን እዚህ ጋር ዘይት ጨምሬ ፈሃም አረግበታለሁ። እዚህ ጋር ይኸውላችሁ ፈሃም አረግበት። እዚህ ጋር ፈሃም አረግበት። ቶሎ ፍና ይደረጋል። አደርገዋለሁ ጣዕሙን ይዞ እንዲወጣ ማለት ነው። ጣዕሙ ቆንጆ እንዲሆን እዛ እንደልሽ ከድኖ ነበር። ቆንጆ ሆኖ ተዋህዷል። ዘይቱን እናወጣና አሁን ደርሷል። ወደ ምግብነት ይቀርባል ማለት ነው። አሁን ወደ ፓትራይ ላይ እያወጣሁት ነው። ወደ ሙቸባ ላይ እያወጣሁት ነው። ፓትራልኩን ይቅርታ፣ ወደ ሙቸባ እያወጣሁት ነው። ቺክኔን ደግሞ ከላይ አደርጋለሁ። ቺክኔን እንደዚህ ከላይ አደርጋለሁ። እዛ እንደዚህ አድርጌ አሳምሬ ጨርሻለሁ ማለት ነው። ውዶች አዲስ ቻናል ነው፣ ሰብስክራይብ አድርጉ።